Okay, next is isomerism in alkanes. እስኪ ስለ alkane ደግሞ isomerism እንምጣ. First, what does that mean, isomers? Isomers are compounds that have the same molecular formula but different in structure. አንድ አይነት molecular formula ይኖራቸዋል. አንድ አይነት ካርበን፣ አንድ አይነት ሃይድሮጅን በመጠንም በቁጥርም ማለት ነው። መጠናቸው ለምሳሌ 4 ሃይድሮጅን ካለ 4 ሃይድሮጅን 4 ካርበን ሊሆን ይችላል። ሁሉም ነገር እኩል ሆኖ ስትራክቸሩ የሚለያይ ከሆነ ምን እንለዋለን? አይሶመር ነው ማለት ነው። እስኪ ወደ አልኬኖች ነው። ለምሳሌ አልኬን ላይ የመጀመሪያው ማን ነው? ይሄ ነው አይደል? CH4 የሁለተኛው ማን ነው? CH3 ነው። ሶስተኛው ማን ነው? CH3 CH2 CH3 እነዚህ አሁን የጻፍኳቸው ሶስቱ ይሄ ማን ይባላል? ሚቴን This is known as ethane. This is known as propane. ስለዚህ እነዚህ ሶስቱ ማለት ነው ከአንድ በላይ የሆነ ፖሲብል ስትራክቸር የላቸውም ማለት ነው። ለምሳሌ ሚቴንን ከዚህ ውጪ መጻፋት ቦታ መቀየር አይቻልም። ኢቴን ከዚህ ውጪ ሌላት ፕሮፔንም አትችሉም። ምናልባት እናንተ እንዲህ ስላደረጋችሁ ሌላ ስትራክቸር የሰራችሁ እንዳይመስላችሁ። ኦሬዲ ኮንቲኒየስ ነው፣ ፕሮፔን ነው። ስለዚህ ምን ማለት ነው? ሚቴን ነው፣ ሌላ ሚቴን የለም። ኢቴንም ሌላ ኢቴን የለም። ፕሮፔን ምን ለማለት ፈልጌ ነው? በሶስት ካርበን ብራንች መስራት አይቻልም። ስለዚህ በሶስት ካርበን ብራንች መስራት ካልቻላችሁ ቦታ መቀየር ማትችሉ ከሆነ ሚቴን፣ ኢቴን፣ ፕሮፔን ከአንድ በላይ ፖሲብል የሆነ ሪስትራክቸር የላቸውም። ስለዚህ እነዚህ አይሶመር የላቸውም ማለት ነው። ስለዚህ ስለ አልኬን ስለ አይሶመር ለማውራት ከፈለጋችሁ ካርበን ነምበር ከስንት መጀመር አለበት? ከ4 መጀመር አለበት፣ ወይንም ከቡቴን መጀመር መቻል ይኖርበታል ማለት ነው። ለምን ሲባል ሚቴን፣ ኢቴን፣ ፕሮፔን ዋን የሆነ ፖሲብል ሪስትራክቸር ብቻ ነው ያላቸው። አይሶመር ደግሞ አለው ለማለት አንድ ስትራክቸር ቦታ መቀየር መቻል አለበት። የሆነ ነገሩ ቦታ መቀየር አለበት። ስለዚህ ከአልኬኖች አይሶመር የሌላቸው እነማን ናቸው? የመጀመሪያዎቹ ሶስቱ ናቸው። ሚቴን፣ ኢቴን፣ ፕሮፔን ምንም አይነት አይሶመር የላቸው። ስለዚህ ምን ጀምሮ ከስንተኛው ካርበን ጀምሮ ይሆናል? ከአራተኛው ካርበን ጀምሮ እናያለን ማለት። ስለዚህ አልኬኖች ምን አይነት አይሶመሪዝም ያከናውናሉ የሚለውን እስኪ አብረን ኦኬ። አልኬን ካን አንደርጎ ቼን ኦር ስትራክቸራል አይሶመሪዝም። የሚያከናውነው ምንድነው? ቼን ኦር ስትራክቸራል አይሶመሪዝም። አልኬኖች የሚያከናውኑት ቼን ወይንም ስትራክቸራል አይሶመሪዝም። ምንድነው ቼን ወይንም ስትራክቸራል አይሶመሪዝም ስንል? ቼንጅ ዘ ፖዚሽን ኦፍ ካርበን አተም፣ የካርበንን አተም ቦታ መቀየር፣ ካርበን አተምን ቦታ በመቀየር መስራት። እስኪ በኤግዛምፕል ለማየት እንሞክር። ኤግዛምፕል ቡቴን። እስኪ ወደ ቡቴን ነው። ቡቴን ባለ 4 ካርበን ነው አይደል? ቡቴን ማለት C4H10 ነው። ምክንያቱም አልኬን ሲባል CaH10 +2 ስለሆነ 4 ብናስገባ 10 ይመጣል። እስኪ እንደዚህ ብናደርግ ለምሳሌ 1 2 3 4 1 2 3 አያችሁ አይለያይም? እዚህ ጋር አራቱንም ስትሬት አደረኳቸው። እዚህ ጋር ደግሞ ሶስቱን ስትሬት አድርጌ አንዱን ብራንች አደረኳቸው። ስለዚህ ከአልኬኖች አይሶመሪዝም ለመስራት ካርበን ነምበሩ ቢያንስ 4 መሆናል። በአንድ ካርበን፣ በሁለት ካርበን፣ በሶስት ካርበን አይሶመር የለም ብያለሁ። አሁን እዚህ ጋር ምንድነው ያደረኩት? ሶስቱንም ያለ ብራንች አስቀምጥኳቸው። ሃይድሮጅን እንምላ። ይሄ ስንት ይሆናል? CH3 CH2 CH2 CH3 አያችሁት? የዚህ ስም ማን ይባላል? የዚህ ስም ሁለት ስም አለው አይደል? ብትፈልጉ ኤን ቡቴን ማለት ይችላል። እዚህ ባጭሩ ኤን ቡቴን 4 ካርበን አለ፣ አራቱም ኮንቲኒየስ ነው ማለት ነው። ወደዚህ ደግሞ ስትመጡ እስኪ ለዚህ እንስራ። ይሄ ካርበን ስንት ሃይድሮጅን ይፈልጋል? 3። ይሄ ካርበን ስንት ሃይድሮጅን ይፈልጋል? 4 መሆን አለበት ብያችኋለሁ። 1 2 3 ስላለው አንድ ኤች ይጨመርለት። ይሄ 3 ይፈልጋል፣ ይሄም 3 ይፈልጋል ማለት ነው። አያችሁት ልዩነት? አሁን ይሄ ሶስቱ ስትሬት ናቸው፣ ይሄ ብራንች ይሆናል ማለት ነው። ፕሊዝ both are the same carbon number። ሁለቱም 4 ካርበን አላቸው። 1 2 3 4 1 2 3 4 ሁለቱም 10 ሃይድሮጅን አላቸው። 3 2 5 3 2 5 10 እዚህ ጋር 3 3 3 9 + 1 10። ግን ይሄ ማን ነው? ከዚህ በፊት ነግሬያችኋለሁ አይደል? ምንድነው ያልኳችሁ? 3 ካርበን ስትሬት ሆኖ ሁለተኛው ላይ ብራንች ካለ ማን ነበር ያልኳችሁ? 3 ካርበን ስትሬት ሆኖ ሁለተኛው ላይ ብራንች ካለ ኮመን ኔም ላይ እስኪ አስታውሱ። ኤን አይሶ ኦር ኒዮ። this is አይሶ ቡቴን ተብሎ ይጠራል ማለት ነው። ፕሊስ አይሶ ቡቴን is what? it is common name። አዩፓክ ኔሙ ደግሞ የምትፈልጉ ከሆነ
1 2 3 ብላችሁ ጻፉ። ሁለተኛው ላይ ሚታይል አለ 2 ሚታይል ባለ 3 ካርበን ማን ይባላል? ፕሮፔን ማለት ይችላል። በነገራችን ላይ 2 ሚታይል ፕሮፔን እና አይሶቡቴን አንድ አይነት ናቸው፣ ምንም ልዩነት የላቸውም። this is common name, this one is alipane። በስንት ካርበን ነው እየሰራ ያለው? እኔ በአራት። ስለዚህ ምን ማለት ነው? ስንት አይሶመር ነው ያለው? ሁለት። ከዚህ ውጪ አትችሉም ማለት ነው። ስለዚህ ቡቴን ስንት አይሶመር አለው ከተባላችሁ? ሁለት አይሶመር። ምንድነው የተለየው ሲባል የካርበንን ቦታ ቀየረ። አራቱም ካርበን ስትሬት ነበሩ፣ 3 ስትሬት አድርጌ ካርበንን ቦታ ቀየረ። ስለዚህ ቼን ወይም ስትራክቸራል አይሶመሪዝም ማለት ቼንጅ ኢን ዘ ፖዚሽን ኦፍ ካርበን አተም ማለት ነው። የካርበን አተምን ቦታ መቀየር ማለት ነው። ስለዚህ በአንድ ካርበን ሚቴን፣ በሁለት ካርበን ኢቴን፣ 3 ካርበን ፕሮፔን አይሶመሪዝም የላቸውም። አንዳንድ ፖሲብል የሆነ ስትራክቸር ነው ያላቸው። አይሶመር ስትጀምሩ ከማን እንጀምራለን? ከቡቴን። ስለዚህ ቡቴን ስንት አይሶመር አለው? ሁለት አይሶመር አለው። ስለዚህ ቡቴን ሃቭ 2 አይሶመርስ ማለት ነው። ማናማ ማለት ነው? ኤን ቡቴን እና አይሶቡቴን ወይንም 2 ሚታይል ፕሮፔን ማለት ነው። እስኪ ወደ ፔንቴን እንሂድ። Pentane is what? C5H12. Because it is the general formula of an alkane. CnH10 plus 2 በሚለው 5 times 2 ስንት ይመጣል? 10 plus 2 12 ይመጣል ማለት ነው። ስንት አይሶመር አለው የሚለውን ለማወቅ ምንድነው የምናደርገው? ፖሲቢሊቲዎችን እንሞክር እስኪ። 1 2 3 4 5 ምን አደረኩኝ? አምስቱንም ስትሬት አደረኩኝ። እስኪ ብራንች ልስራ ሌላ 1 2 3 4 እዚህ ጋር ብራንች ልስራ። ሌላ ኦፕሽን 1 2 3 4 5 ስንት አይነት ኦፕሽን አገኘኝ? 3 The first one is straight. The second one is 4 carbon straight. The second position is carbon atom. This one is 2 branch. የቀረውን ሃይድሮጅን መሙላት ነው አይደል? እዚህ ጋር ሃይድሮጅን እንሙላ። 3 ሃይድሮጅን ፕሊስ መሃል ላይ ከሆነ ሁሌ ሰከንደሪ ካርበን ከሆነ 2 ሃይድሮጅን ይፈልጋል። this is at needs 2 ሃይድሮጅን ዳር ላይ ከሆነ 3 ይፈልጋል ማለት ነው። ስሙ ማን ነው ሲባል ተምረናል። ኮመን ኔምም አይተናል፣ አዩፓክ ኔምም አይተናል። ስለዚህ 5 ካርበን ኖሮ አምስቱም ብራንች ከሌላቸው የዚህ ስም ማን እንለዋለን? ኤን ፔንቴን ማለት ነው። ኤን ፔንቴን። እዚህ ጋር ሃይድሮጅን እንሙላ። 3 ሃይድሮጅን this is 1 ሃይድሮጅን this is 2 this one is 3 this is 3 አያችሁ እዚህ ጋር 3ቱ 4ቱ ስትሬት ሆኖ እዚህ ጋር ብራንች አለ ማለት ነው። በኮመን ኔም የምትጠቀሙ ከሆነ ሁለተኛው ላይ ሁሌ ሚታይል ካለ ምንድነው ያልኳችሁ? አይሶ ፔንቴን። እስኪ በዚህ ስማቸው እንጠቀም። አይሶ ፔንቴን። በዚህ ጋር ምንምላ? ይሄ 3 ይፈልጋል። this is again 3 this is 3 this is 3 ይሄ ኳተርነሪ ስለሆነ ምንም አይነት ሃይድሮጅን ስትሬት ቼኑ ይሄን ትመርጡና ይሄ ኒዮ ነው ማለት ነው። therefore this one is ኒዮ ፔንቴን። አምስቱ ያለ ብራንች፣ 4 ስትሬት 1 ብራንች ሁለተኛው ላይ፣ 3 ስትሬት ሁለተኛው ላይ ብራንች ሞር ብራንች ያደረግነው ማለት ነው። ስለዚህ እነዚህ አንድ አይነት ስትራክቸር ናቸው ወይ አይደሉም? ምንድነው አንድ አይነት እንዳይሆን ያደረጋቸው? ካርበን ቦታ ስለቀየረ። ስንት ፖሲቢሊቲ ያገኘን? 3። ስለዚህ ፔንቴን 3 አይሶመርስ አለው ማለት ነው። but this is C5H12 isopentane also C5H12 this one also C5H12 ምንድነው የሚያመሳስላቸው? what is the similarity of N-pentane, isopentane and neopentane? The similarity is the same carbon atom, the same number of hydrogen atoms. What is the difference? The difference is structure. This structure is what? Chain or structural isomer. Chain when structural isomerism ማለት የካርበንን ቦታ መቀየር ማለት ነው። ቡቴን 2 አይሶመር አለው፣ ፔንቴን ደግሞ ስንት አይሶመር አለው ማለት ነው? 3 አይሶመሮች አሉት ማለት ነው። ማን የሚባል? ኤን ፔንቴን። ይሄኛው አይሶፔንቴን ወይንም ባዩፓክ ከሆነ 2 ሚታይል ቡቴን፣ የዚህ ደግሞ 2 ዳይሚታይል ፕሮፔን የሚባል ማለት ነው። በነገራችን ላይ ስትራክቸሩ የሚለይ ከሆነ ስሙ መለየት ይችላል። ስለዚህ ፔንቴን ስንት አይሶመር አለው ማለት ነው? 3 አይሶመር አለው ማለት ነው። እስኪ ደግሞ ባላችሁበት ባለ 6 ካርበን ሄክሴን ስንት አይሶመር ያለው ይመስላችኋል? እስኪ ሞክሩ። ሄክሴን ስንት አይሶመር አለው? ኦኬ። ስለዚህ ሄክሴን ስንት አይሶመር አለው? ሄክሴን ባለ 6 ካርበን ነው፣ 14 ሃይድሮጅኖች አሉት። by using soap CH10 plus 2 በሚለው ፎርሙላ ማለት ነው። እስኪ ሞክሩ። ቅድሚያ በስትሬት እንጀምር። 1 2 3 4 5 6 ሃይድሮጅን እንሙላ። 3 በቃ ሃይድሮጅን ስትሞሉ 4 እንዲሞላ አድርጉ።
therefore this two hydrogen 3 hydrogen ምንድነው ያደረኩት እኔ ስድስቱንም ስትሬት ቼን አደረኩት ይሄ 1 አሁን አንድ ሰራው ማለት ነው ስሙንም እንጻፍ እንዳንደገ n you know n is normal 1 2 3 4 5 6 is what hexane 1 አንድ አግኝተናል ማለት ነው እስኪ ሌላ ደግሞ እንሞክር 1 2 3 4 5 አምስት ስትሬት እናርግና እስኪ ሁለተኛው ላይ ካርበን አያችሁ ቼን ማለት ቦታ መቀየር ማለት ነው 3 1 2 3 hydrogen ምን አረኩኛው አምስቱን ስትሬት አርጌ ሁለተኛው ላይ ብራንች ሰራው ቁጥር ያው ከሚቀርበን ስለምንጀምር 1 2 3 4 5 ይሄ ምንድነው ብራንች ነው አይደል ማየነው መሰረት የዚህ ስም ማን ይባላል ሜታይል ይባላል ስንተኛው ላይ ነው ያለው ሁለት ስለዚህ 2 ሜታይል ኦልራይት 2 ሜታይል how many carbon atom 5 carbon atoms what pentane በነገራችን ላይ ስትራክቸሩ ተቀየረ የሚባለው ስሙ አብሮ መቀየር መቻል አለበት ቅድም NHCl ነበር አሁን ደግሞ 2 methyl pentane what is the similarity of NHCl and 2 methyl pentane both have the same carbon atom the same number of hydrogen atom but different in structure therefore these two compounds are isomers እስኪ ሌላ የለም ወይ እንሞክር 3 እስኪ አሁንም እንዲና 1 2 3 4 5 ካርበኑን እዚህ ጋር እናምጣ ባይዘው ከዚህ ጋር ይለያያል እዚህኛው ካርበን ላይ ምንድነው ያደረኩት 1 2 3 4 5 አምስት ስትሬት አድርገን ካርበኑን ሁለተኛው ላይ ነበር ያደረኩት እዚህ ደግሞ ካርበኑን ሶስተኛው ስለዚህ ሃይድሮጅን እንብላ CH3 CH2 CH CH2 CH3 እዚህ ጋር CH3 ማለት ይሄ ስትሬት ቼን ይሆናል ማለት ነው ቁጥር እንጻፍ ፕሊዝ ቁጥር ምጽፉት ከፈለጋችሁበት አይደለም ብራንቹን ቶሎ ከምታገኙበት 1 2 3 1 2 3 በሁለቱም በኩል ያው ስለሆነ 1 2 3 4 5 ማን ነው ይሄ ሚታይል ግን ስንተኛው ቁጥር ላይ 3 ስለዚህ ምን ሆነ 3 ኦኬ 3 ሚታይል ፔንቴን 3 ሚታይል ፔንቴን እዚህ ጋር ግን ምን ነበር ያለው 2 ሚታይል ፔንቴን አይለያይም ይለያያል እሺ 3 4 let's take 1 2 3 4 አድርገን እዚህና እዚህ ላይ ብራንች ብናረግስ እዚህ ጋር CH3 ብናረግ እዚህ ጋርም CH3 ብናረግ this is CH3 CH እንዲህ ብናረግስ ይሄ ምን ይሆናል ሎንገስት ቼን ይሆናል ማለት ነው አሁን እነዚህ ሁለቱ ብራንች ሆኑ ማለት ነው ቀየርኩት ማለት ነው አራቱን ስትሬት አድርጌ ሁለቱን ብራንች አለ ቁጥር በዚህ ሚሉ በዛ 1 2 3 4 2 እና 3 ላይ ብራንች አለ በዚህም ብትሄዱ 1 2 3 4 2 እና 3 ላይ ስለዚህ ምን ሆነ 2 3 ዳይ 2 3 ዳይሜታይል ቡቴን እስካሁን ስትራክቸር ሰርተናል አራት ሰርተናል 1 NHCl 2 ሚታይል ፔንቴን 3 ሚታይል ፔንቴን 4 2 3 ዳይሜታይል ቡቴን እስኪ ሌላ እንሞክር 5 1 2 3 4 አድርገን እስኪ እዚህና እዚህ ደግሞ ካርበኖች ብናረጋቸውስ ሃይድሮጅን እንሙላ 3 2 3 ካርበኑን ቼክ አድርጉት 1 2 3 4 5 6 ሃይድሮጅኑ ቼክ አድርጉት ሁሉም ላይ 14 ሃይድሮጅን አሁን እዚህ ጋር ሎንገስት ቼኑ ማለት ይሄንን ቁጥር ያው በዚህ በኩል ከሆነ 1 2 3 ላይ ነው ማለት በዚህ ግን ከሆነ ስለሚቀርበኝ 1 2 3 አሁን ምን ማለት ነው 2 ላይ ማን አለ ሚታይል አለ ድጋሚ 2 ላይ ማን አለ ሚታይል አለ 2 ዳይ ሚታይል አራት ካርበን ማለት ነው ቡቴን ስንት ጽፍ ያለው 5 አሁን እናንተ የፈለገ ብትጽፉ ከዚህ በላይ ከ5 በላይ መጻፍ አይቻልም ማለት ነው ስለዚህ ስንት ነው እስካሁን የጻፍናቸው እዚህ ጋር 3 ጽፈናል አይደል 3 ሚታይል ፔንቴን 2 3 ዳይሜታይል ቡቴን this is 2 by the way 2 3 እና 2 ይለያያል ስለዚህ ምን ማለት ነው ባለ 6 ካርበን ሄክሴን ስንት ፖሲብል የሆኑ ስትራክቸሮችን ሰርተናል 5 ምንን ቦታ እየቀያየርን ካርበንን ቦታ እየቀያየርን ይሄ ነገር ምን ይባላል አይሶመር ይባላል አሁን ከዚህ ምንድነው ያያችሁት ማለት ነው ካርበን ነምበር 1 ካርበን ነምበር 2 ካርበን ነምበር 3 አይሶመር የላቸውም አንድ ፖሲብል የሆነ ስትራክቸር ነው ያላቸው አለ ካርበን ነምበር 4 ቡቴን ሁለት አይሶመር አለው አለ ካርበን ነምበር 5 ፔንቴን 3 አይሶመር አለው አለ ኤን ፔንቴን አይሶፔንቴን ኒዮፔንቴን አለ
ካርበን ነምበር 6 ደግሞ ስንት ፖሲብል ስትራክቸሮች ነው ሰርተናል? 5 ስትራክቸሮች ሰርተናል። ከዚህ የምትረዱት ምንድነው? ካርበን ነምበር ደግሞ 7 ሞክሩት። ካርበን ነምበር 7 ደግሞ ብትሞክሩት ወደ 9 ፖሲብል የሆኑ ስትራክቸሮችን ታገኛላችሁ። ስለዚህ ኮንክሉዥናችን ምንድነው ማለት ነው? ካርበን ነምበሩ እየጨመረ በመጣ ቁጥር አይሶመሩ ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። ለምሳሌ እስኪ አንድ ፎርሙላ ልስጣችሁ። ለምሳሌ ለተወሰኑት ካርበኖች የሚሰራ ፎርሙላ አለላችሁ። ይሄ መጠቀም ትችላላችሁ። to the power of n minus 4 plus 1 መጠቀም ትችላላችሁ። n ለማለማን የሚሰራው 4 5 6 7 ካርበን ነምበሩ እየጨመረ ከመጣ ግን ይሄ ፎርሙላ አይሰራም። ለምንድነው ከአራት የጀመርኩት? 1 2 3 ሚቴን ኢቴን ፕሮፔን አይሶመር የላቸውም ብያለሁ። ለምሳሌ እስኪ እዚህ ጋር አራትን እንጠቀም። 4 4 minus 4 0 to the power of 0 1 1 plus 1 2 ስለዚህ ይሄ ባለ 4 ካርበን ስንት አይሶመር አለው? 2 አይሶመር አለው። ቡቴን ባለ 5 ካርበን ጋር እንሄድ 5 minus 4 1 to the power of 1 2 2 plus 1 3 3 አይሶመር አለው። ፔንቴን ቅድም ሰርተን ባለ 6 ካርበን 6 minus 4 2 to the power of 2 4 4 plus 1 5 ካርበን ነምበሩ 7 ቢሆን 7 minus 4 3 to the power of 3 8 8 plus 1 9 እናንተ ቤት ሞክሩት። ይሄን ወደ 9 አይሶመር ታገኛላችሁ። ግን ካርበን ነምበሩ 8 ሲሆን ብትተኩት ስንት ይመጣል? 8 ሲቀነስ 4 4 to the power of 4 16 16 ሲደመር 1 17 ብትሰሩትም ከዛ በላይ ሊመጣ ይችላል። ስለዚህ ይሄ ፎርሙላ ሞር አፕሊኬብል የሚሆነው እስከ ካርበን ነምበር 7 ድረስ ያሉት ይሰራላችሁ። ከዛ በኋላ ግን እየጨመረ ሊመጣ ይችላል ማለት ነው። ስለዚህ ኮንክሉዥናችን ምንድነው? መጀመሪያ አይሶመር ማለት ምንድነው? compound that have the same number of carbon, the same number of hydrogen, but different structure is called isomers. 2, carbon number increases, the number of isomer also it increases. Alkane can undergo only chain isomerism. Chain or position isomerism means what? Change only the position of